ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን በዛሬው የአፋን ኦሮሞ ትምህርታችን የሮ ወይም የሙ የሚለውን የአፋን ኦሮሞ ቃል ሰነ ከሚለው ሌላ የአፋን ኦሮሞ ቃል ጋር አሰናስለን ጊዜን የሚገልጹ የአፋን ኦሮሞ ሐረጎች in the past time እንዴት ኮንስትራክት እንደሚደረጉ እንደሚመሰረቱ እንመለከታለን። እንደምታስታውሱት በባለፈው ትምህርታችን የሮ ወይም የሙ የሚለውን ቃል ወስደን ጊዜን የሚገልጹ የአፋን ኦሮሞ ሐረጎች in the present and future time እንዴት ኮንስትራክት እንደሚያደርጉ ምሳሌ ወስደን ከምሳሌው ተነስተን ፎርሙላ አስቀምጠን ተማምረን ነበር። ዛሬ ደግሞ የሮን እና የሙን ኢንተርቼንጀብሊ ነው የምንጠቀማቸው። እነሱን ወስደን አላፊ ጊዜን የሚገልጹ ሐረጎች እንዴት እንደሚመሰረቱ እናያለን። ኦኬ past actions expressed with የሮ የሙ ይሄን ምሳሌ እንመልከት። ኤቢፈሙ መመረቅ ነው። to graduate የሚለውን ትርጉም እንወስዳለን። እንግዲህ መመረቅ በአባት በእናት በአዛውንት መመረቅም ይሆናል። ያኔ to be blessed የሚለውን ትርጉም ይወስዳል። በአሁኑ ምሳሌ ግን የምንመለከተው ኤቢፈሙ to graduate from college from university የሚለውን እንወስድና ወደ ኋላ ተመልሰን ጊዜን የሚገልጹ ሐረጎች እንዴት እንደሚመሰረቱ የሮንና ወይም የሙን ተጠቅመን እናያለን ማለት ነው። እንደምታስታውሱት እንግዲህ ኤቢፈሙ መመረቅ ነው፣ ፓሲቭ ቮይስ ነው። የመጣው ኤቢሱ ከሚለው ነው። እንግዲህ ኤቢሱ መመረቅ፣ ኤቢፈሙ መመረቅ። ስለ ፓሲቭ ቮይስ በተነጋገርንበት ትምህርት ይሄንን በስፋት ተመልክተናል። ዛሬ ግን ኤቢፈሙ የሚለውን ቃሉን ወስደን እንጠቀምበታለን ማለት ነው። አኒ የሮ ኤቢፈሜ ሰና አቲ ዳይማ ቱርቴ እኔ ስመረቅ አንተ ሕፃን ነበርክ። when I graduated you were a baby አኒ የሮ ኤቢፈሜ ሰና እኔ ስመረቅ when I graduated አሁን በቦልድ የተጻፈውን ትኩረት እንዲሰጡ የምፈልገው ኑቲ የሮ ኤቢፈምኔ ሰና አቲ ዳይማ ቱርቴ እኛ ስንመረቅ አንቺ ሕፃን ነበርሽ። እኛ ስንመረቅ አንተ ሕፃን ነበርክም ይሆናል። when we graduated you were a baby ኑቲ የሮ ኤቢፈምኔ ሰና እኛ ስንመረቅ when we graduated ኢሲን የሮ ኤቢፈምተን ሰና አኒ ዳይማ ቱሬ እናንተ ስትመረቁ እኔ ሕፃን ነበርኩ። when you graduated I was a baby ኢሲን የሮ ኤቢፈምተን ሰና እናንተ ስትመረቁ when you graduated አላፊ ጊዜ ነው የሚገልጸው አይደለም። አቲ የሮ ኤቢፈምቴ ሰና አኒ ዳይማ ቱሬ እና አንተ ስትመረቅ እኔ ሕፃን ነበርኩ። አንቺ ስትመረቂ እኔ ሕፃን ነበርኩ። when you graduated I was a baby አቲ የሮ ኤቢፈምቴ ሰና አንተ ስትመረቅ አንቺ ስትመረቂ when you graduated ኢሳን የሮ ኤቢፈመን ሰና አቲ ዳይማ ቱርቴ እነሱ ሲመረቁ አንተ ሕፃን ነበርክ። እነሱ ሲመረቁ አንቺ ሕፃን ነበርሽም ይሆናል። when they graduated you were a baby ኢኒ የሮ ኤቢፈሜ ሰና አቲ ዳይማ ቱርቴ እሱ ሲመረቅ አንቺ ሕፃን ነበርሽ። እሱ ሲመረቅ አንተ ሕፃን ነበርክም ይሆናል። when he graduated you were a baby ኢሼን የሮ ኤቢፈምቴ ሰና አቲ ዳይማ ቱርቴ
እሷ ስትመረቅ አንተ ህፃን ነበርክ። when she graduated you were a baby ይሆናል ማለት ነው። እንግዲህ በዚህ አረፍተ ነገር መስርተን በተመለከትነው ምሳሌ ኤቢፈሙ የሚለውን ቃል ወስደን ከ1 እስከ 7 ያሉት እንግዲህ ፕሮናውኖች ናቸው። የሆነ ፓተርን አለ። እሱ ፓተርን ምንድነው? አንደኛ ፕሮናውኖቹ ተውለጠ ስሞቹ አኒ፣ ኑቲ፣ ኢሲ፣ ናቲ፣ ኢሳን፣ ኢኒ፣ ኢሽን የሚለው አለ። ቫሪያብል ሊሆን ይችላል። እሱ እንዳለ ይሁንና ከፕሮናውኑ ቀጥሎ ለሁሉም የሮ 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 የሚል አስቀምጠናል። ከዛ ቀጥሎ ግሱ ይመጣል። ኤቢፈሙ ከሚለው ግስ የተወሰደ ግስ ነው የሚመጣው። የተጠቀምነው ግስ ኤቢፈሜ፣ ኤቢፈምኔ፣ ኤቢፈምተን፣ ኤቢፈምቴ፣ ኤቢፈመን፣ ኤቢፈሜ፣ ኤቢፈምቴ። ኤ እና አን የሚል ድምጽ ነው ያለው። ኤ እና አን የሚሉት ድምጾች ደግሞ ፓስት የሚያመለክቱ ድምጾች ናቸው። when it comes to a verb ማለት ነው አፋን ኦሮሞ። ከግሱ ቀጥሎ ሰና፣ 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 ሰና የሚል ቃል አለ። የሮሳና ያኔ ማለት ነው። ኃላፊ ጊዜን ለማመልከት ነው ሰና የሚለው እዚህ የገባው ማለት ነው። ከዛ በኋላ ቲዳይማ ቱርቴ፣ አኒዳይማ ቱሬ የሚለው አረፍተ ነገሩን ለማሟላት የገባ ነው። የኛ ትኩረት ግን የሮ ኤቢፈሜ ሰና እና ከሱ ቀጥሎ የመጡት ሌሎች ተመሳሳይ አገላለጾች ናቸው ማለት ነው። እንግዲህ የሮና ሰና ኮንስታንት ነው። ግሱ is the simple past tense form of the verb ኤቢፈሙ with respect to each pronoun ለሰባቱም ማለት ነው የሚሆነው። እሱም በፎርሙላ አስረን እንመልከተው። here is the pattern for the bull አፋን ኦሮሞ clauses። ስለዚህ ቢኤም ስንል ፕሮናውን ማለታችን ነው። ተውላጠ ስሞቹ አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሽን ማለት ነው። የሮ ሲደመር ጂቱ ሲደመር ሰና ይሆናል ማለት ነው። where G2 the simple past tense form of the given አፋን ኦሮሞ verb with respect to each subject pronoun ማለት ነው። ምሳሌ እኒ አሁን ሐረጉን ነው የምናየው። እንግዲህ ሙሉ አረፍተ ነገር አይተናል። አሁን ሐረግ እኒና የዛሬውን ትምህርት እንጨርሳለን። ፉሉ ማግባት ነው። ሜሪ ማለት ነው ለወንድ ነው ፉሉ። አኒ የሮን ፉል ሰና እኔ ሚስት ሳገባ ያኔ ማለት ነው። ያኔ ሳገባ አንተ ህፃን ነበርክ ማለት ይቻላል። አኒ የሮን ፉል ሰና አቲ ዳይማ ቱርቴ ብላችሁ መቀጠል ትችላላችሁ። ግን የሮን ፉል ሰና የሚለውን ነው ትኩረት ማድረግ የፈለግነው። ስለዚህ የሮ ሲደመር ጂቱ the G2 form of the verb food with respect to ani G2 ስንል simple past ማለታችን ነው። food a ነው then ሲደመር ሰነ እንግዲህ ቢኤም ያልነው አኒ ነው። ለሌሎቹም በተመሳሳይ ቢኤም ሲደመር የሮ ሲደመር G2 ሲደመር ሰነ ባልነው ውስጥ እያስገባ ነው ስንሄድ ይሄን ይመስላል። ለኑቲ ኑቲ የሮ ፉኔ ሰና እኛ ሚስት ስናገባ ብሎ ይቀጥላል። ኢሲን የሮ ፉታን ሰና እናንተ ሚስት ስታገቡ ለወንዶች ነው። እያስታወሳችሁ ያለው ፓስት ታይም ነው። አቲ የሮ ፉቴ ሰና አንተ ሚስት ስታገባ ለወንድ ነው እየነገረ ያለው። in the past time ሪማይንድ ለማድረግ ነው። ኢሳን የሮ ፉደን ሰና እነሱ ሚስት ሲያገቡ ወንዶች ማለት ነው ያኔ። ኢኒ የሮ ፉዴ ሰና እሱ ሚስት ሲያገባ ያኔ። ኢሼን የሮ ሄሩምቴ ሰና እሷ ባል ስታገባ እንግዲህ ፉዱ ማግባት ነው ለወንድ ነው። ለሴት ሄሩሙ ስለምንል the simple past form G2 of the verb ሄሩሙ with respect to ኢሼን ሄሩምቴ ስለሚሆን then ቢኤም ኢሼን የሮ የሮ ነው። G2 ሄሩምቴ ነው። ሰና ያው ተቀምጧል ማለት ነው።
ኢሼን የሮ ሄሩምቴ ሰና እሷ ባል ስታገባ እኔ ህፃን ነበርኩ። ኢሼን የሮ ሄሩምቴ ሰና አኒ ዳይማ ቱሬ ብላችሁ መቀጠል ትችላላችሁ ማለት ነው። የሮ ሰና። የዛሬውን ትምህርት በዚህ ጨርሰናል። ሌሎች ተጨማሪ የአፋን ኦሮሞ ፕሪፖዚሽንስ በቀጣይ ትምህርቶች እንመለከታለን። እስከዛው ነጋቲ ነፍቱራ